ሰላም ደናችሁ ዳኒ ድሬ ነኝ። ዛሬ በአዲስ ቻናል ተከስቻለሁ። ይህ ቻናል እንግዲህ ከከፈትኩት ምናልባት 4-5 ቀን ቢሆነው ነው። በዚህ ቻናል ላይ እንግዲህ የተለያዩ እቅዶች አሉኝ። ቻናሉን የተለያዩ ሪያክሽን ቪዲዮዎች በመስራት እንደገና ደግሞ ፊትነስ ላይ ስለማዘወትር ቦዲ ትራንስፎርሜሽን እያደረኩ ነው በአሁኑ ሰዓት። አንዳንድ የምሰራቸውን ወርክአውቶች ለእናንተ ጋር በመጋራት የተለያዩ ነገሮችን አስቤያለሁ። ለወደፊት ደግሞ ቻናሉ በደንብ ካደገ ደግሞ ቭሎግ ምናምን ጀምራለሁ ብያለሁ። ከቻላችሁ ቪዲዮ በምታዩበት ሰዓት ላይክ፣ ሰብስክራይብ በማድረግ እንደገና ደግሞ ለምታውቁት ሰው ደግሞ በማጋራት ቻናሉን እናሳድግ። ብዙ ሰዎች ብዙ ቁጥር በማይበት ሰዓት በተለይ ደግሞ ኮመንት ሳይ ኢንስፓየር ያደርገኛል የተለያዩ ነገሮችን ይዤ እንድመጣ። ለዛሬ ይዤላችሁ የመጣሁት ሙዚቃ ነው። ሙዚቃው ደግሞ በጣም የምወዳት የኢትዮጵያ አርቲስት ነች። ስሟም አበባ ደሳለኝ ይባላል። ማየቴ ከንቱ የሚል ሙዚቃ በራሷ ቻናል ላይ ለቃለች። በጣም ደስ የሚለኝ ነገር ደግሞ እኔ የኔን ቻናል እንደማሳደግ እንደምፈልግም ደግሞ አርቲስቶች የራሳቸው ዩቲዩብ ቻናል ከፍተው በራሳቸው ቻናል ላይ የተለያዩ ነገሮች ሲያቀርቡ ደስ ይለኛል። አንደኛ ሲጠፉብን የምናገኝበት ቦታ አድራሻ ያገኘን ማለት ነው፣ እንደ ፋን፣ እንደ ተመልካች፣ እንደ ወዳጅ። በዛ ላይ ደግሞ እዛ ቪዲዮ ላይ በሚሰሩበት ቪዲዮ በሚለቁት ሙዚቃ ራሳቸው ቀጥተኛ ተጠቃሚ ይሆናሉ ማለት ነው። የሬኮርድ ሌብል አሳታሚ ድርጅት አያስፈልግም ማለት ነው። ስለዚህ ዛሬ አበባ ደሳለኝን ለመጀመሪያ ጊዜ በዚህ ቻናል ላይ መጥቻለሁ። በሌላ ቀን ደግሞ ሌሎች አርቲስቶች፣ የኢትዮጵያ አርቲስቶች የራሳቸው ኦፊሻል ዩቲዩብ ያላቸውን ሙዚቃዎቻቸውን፣ ስራዎቻቸውን እንደውም ደግሞ ደስ የምትለኝ ደግሞ በአሁኑ ሰዓት ሀመልማል አባተ ያው ዕድሜ እየገፋ መጣ ጊዜ ከሙዚቃው ባሻገር ደግሞ የተለያዩ የቤቷ ውስጥ የምታሳድገውን አትክልቶች ምናምን ምግብ እየሰራች የተለያዩ ነገሮች ታሳያለች። ደስ የሚል ነገር ነው። እሱንም ደግሞ በሌላ ጊዜ ይዤላችሁ እመጣለሁ። ለዛሬ ይዤላችሁ የመጣሁት የአበባ ደሳለኝ ሙዚቃ በስቱዲዮ ውስጥ አይ ቲንክ ከፕሮዲውሰር ጋር ነው የምትጫወተው። አበባ ደሳለኝ በጣም ደስ የሚል ቃናና ጉልበት ያላት አርቲስት ነች። ሙዚቃዎቿን በግሌ ስፔሻሊ ጂም ውስጥ ብዙ ጊዜ ያጫወታለሁ። የሷ ሙዚቃ እሰማለሁ። ዛሬ የእሷ ሙዚቃ በትንሹ ድምጿን እንሰማለን። ታውቃላችሁ ኮፒራይት ስለሚያደርጉበት ብዙ ሙዚቃውን ማጫወት አንችልም። የምንችለውን ያህል አብረን እንጫወታለን። እስቲ ሙዚቃውን እንስማ አብረን። አይ ቲንክ ለመጨረሻ ጊዜ እንደዚህ ስቱዲዮ ውስጥ ስትዘፍን ያየኋት ከታማኝ ጋር ነው። አይ ቲንክ የዛሬ 7-8 ዓመት አካባቢ ማለት ነው። እያየ ከማያይ አይኑ ልበ ብርሃን ተሻለ። አሁን እንደዚህ አይነት ድምፅ ያላት አርቲስት ከኢትዮጵያ ጆሮ መጥፋት አለባት ነው ወይ? ልብ ቢያይ እንጂ ለመሪው አይንስ ያለ ልብ የታለ? ልበ ብርሃን ይበልጣል አይነ ልብሃን መች ኖሮ አፍጦ ቢቀመጥ። ዋን ቲንግ አይ ላይክ አንዳንድ አርቲስቶች አሉ እና የተወሰነ ትንሽ የድምፅ ይሰጡና የሚያሳዩት የፌስ ሪያክሽን ልክ ትልቅ እንደስል እንዲሁ እንደዘፈኑ አይነት አሁን ልጅቷ አቅም ስላላት ፊቷ ነው ምንም አጥርም ምንም ሳጥር ነው የምዘፍነው። ይሁት ፊቷን እንጂ ማየት ይቻላል በጆሮ እያየ ከማያይ አይኑ ልበ ብርሃን ተሻለ። ልብ ቢያይ እንጂ ለመሪው አይንስ ያለ ልብ የታለ? ልበ ብርሃን ይበልጣል አይነ ልብሃን መች ኖሮ አፍጦ ቢቀመጥ እንጂ ማየት ይቻላል በጆሮ። የአይኖችን መስኮት ከፍቼ ባፈጥም ለማየት ብሻ እዚህ ጋር የሰማኋት የድምጿ ቃና ማለት ነው የብዙነሽ በቀለን
ነው። ሂሩት በቀለን ትዝ አለኝ። ለነገሩ የሂሩት በቀለ ሙዚቃ ከዚህ በፊት ሰርታለች። የሆነ የሂሩት በቀለ እንትን ያላት ይመስለኛል። ወዝ ነው ቃና ነው የሚባለው። ማየቴ ከንቱ ሆነብኝ ባለተኝ በልቡ ያየው ምንም ኤፈርት የምታሳይ እንኳ ያለ ኤፈርት ነው። ምንም ሳትጨረጨር ምን ሳትል ነው በቃ የምትለቀው። ድምጿን ደስ ይላል። የበራው ሻማ ቢጠፋ የልቡ ብርሃን አሳየ አይኔ ቢቀመጥ አፍጦ ወደ ውስጥ ማየት ባልችልም ልመራ በልብ ብርሃን አይኔ ማያይም እያየ በረታ የኔ ከንቱነት ውስጣቴን ማየት አልችልም በሰዎች ብርሃን ነው እንጂ በራሴ መቼም አልኖርኩም። አይ ከንቱ ማየቴ ከንቱ በለጠኝ ልበ ጉልበቱ አያለው ብዬ ካላየው በለጠኝ ራሱን ያየው። አይ ከንቱ ማየቴ ከንቱ በለጠኝ ልበ ጉልበቱ አያለው ብዬ ካላየው በለጠኝ ራሱን ያየው። ዋው ነው የሚባለው። በጣም ደስ የሚል ሙዚቃ ነው። ሆፕፉሊ የተለያዩ ሙዚቃዎች ይሄ በዚህ ዓመት ነው የለቀችው 2026። አበባ ደሳለኝ የራሷ ዩቲዩብ ቻናል አላት። ወደ 50,000 ፎሎወር አላት። የኔን ቻናል ፎሎ እንደምታደርጉም አበባን ሄዳችሁ ፎሎ አድርጉ። አርቲስቶቻችን እንዳይጠፉብን ከፈለጋችሁ የጠፋች የት ሄዱ የምትሉ ከሆነ እንደዚህ ቻናላቸው እየሄዳችሁ የራሳቸውን ቪዲዮ ዳይሬክት እያያችሁ እነሱም ሰፖርት ወርጋቸው አርጓቸው። ይቅርታ አማርኛ የትንሽ አንዳንድ ጊዜ ወደ ሌላ ቦታ ሄድብኛል። ታንክ ዩ ስላያችሁ ቪዲዮውን። አጥር ያሉ ሪያክሽን እንደምሰራው ረዘም ካሉ አንዳንድ ሰዎች ትዕግስት የላቸውን ቪዲዮውን ሙሉ በሙሉ ካላዩ ለማየት ማለት ነው። ስለዚህ ቪዲዮ ደግሞ ሙሉ በሙሉ ካልታየ የኔንም ደግሞ የቫይራል አቅሙ ይቀንሳል። ስለዚህ አጥር አድርጌ ሁሉንም እንድታዩት እንደዚህ አይነት ቪዲዮ ሰራላችኋለሁ። ስሜ ዳኒ ድሬ ይባላል። እንደነገርኳችሁ ቲክቶክ ላይ ኦልሞስት ወደ 270,000 ፎሎወር አለኝ። የራሴ ላይቭ ገባለሁ ቲክቶክ ላይ የተለያየ ጊዜ ሙዚቃዎች አጫውታለሁ። ከዛ በስተጀርባ ደግሞ አንዳንድ ጊዜ ቲክቶክ ላይ ከረጅም ዓመት ከመቆየት የተነሳ ለምን የራሴን የሆነ ነገር ዩቲዩብ ላይ አልጀምርም ብዬ ነው እኔ ቻናል የከፈትኩት። ከቻላችሁ ላይክ፣ ሰብስክራይብ አድርጉ።